እነ ደብረጽዮን ታገዱ። የህወሓት የ50 ዓመት ጉዞ እዚህ ላይ ታግዷል። 50 ዓመት የሞላው ይህ አንጋፋው የፖለቲካ ድርጅት አሁን ሙሉ ለሙሉ ታግዷል። በትናንትናው ዕለት የምርጫ ቦርድ ባወጣው መግለጫ ህወሓትን እስከ መጨረሻው አግጀዋለሁ ከፖለቲካ እንቅስቃሴ ሲል ነው መግለጫ አውጥቶ የነበረው። በዚህም እንግዲህ የህወሓትም እንደታገደ አውቋል ማለት ነው። እንግዲህ ህወሓት ባወጣው መግለጫ ሙሉ ለሙሉ መግለጫ ባያወጣም ነገር ግን በሚዲያ ቀርበው ደብረጽዮን እንደገለጹት ከሆነ መታገዳችን አይቀሬ ሊሆን ይችላል። ነገር ግን ግንኙነቱ የፕሪቶሪያው ስምምነት ነው እኛና መንግስትን የሚያገናኘን የሚልም ንግግር ተናግረው ነበረ። በመጨረሻም ግን ህወሓት ከ50 ዓመት በኋላ ሙሉ ለሙሉ መታገዱ ነው። ይህ አንጋፋ ፖለቲካ ድርጅት አሁን በምርጫ ቦርድ ታግዷል። እንደ ምርጫ ቦርድ ውሳኔ ከሆነ ፓርቲው ከመንግስትም ሆነ ከተለያዩ ድርጅቶች ጋር መገናኘት አይችልም። በስሙ ምንም አይነት ንብረት ማንቀሳቀስ እንደማይችል ነው መረጃዎቹ እየወጡ የሚገኙት። ይህ አንጋፋ የፖለቲካ ድርጅት ለ50 ዓመታት ያክል በኢትዮጵያ ፖለቲካ ላይ ጉልህ ሚና የነበረው ፓርቲ ነበረ። አሁን ግን ሙሉ ለሙሉ መታገዱ ነው የተገለጸው። እንግዲህ እነ ደብረጽዮን እንደገለጹት ከሆነ በቀጥታ ወደ አላስፈላጊ እንቅስቃሴ እንደሚገቡ ነው አንዳንድ መረጃዎች እየወጡ የሚገኙት። በርካታ ወታደሮችንም ወደ ኤርትራ በመላክ ላይ በባድሜ በኩል ወደ ኤርትራ በመላክና በማሰልጠን ላይም እንደሚገኙ መረጃዎች ይጠቁማሉ። ጌታቸው ረዳ እንደዚሁም በፋና ላይ ቀርበው አንዳንድ መረጃ አውጥተው ነበረ። ይህ መረጃም እውነት እንደሆነ እንግዲህ የሚያሳዩ አንዳንድ ምልክቶች ይወጡ ይገኛሉ። እነዚህ ይሄ አንጋፋ ፓርቲ እንግዲህ የፕሪቶሪያውን ስምምነት መቋረጡ አይቀሬ ነውም ብሏል።